ክብራትና ክብራን ተመልካቾቻችን እንዲሁም መላው የእስልምና እምነት ተከታዮች በሙሉ እንኳን ለ1442ኛው የኢድ አልአድሃ በዓል አደረሳችሁ። ኢድ ሙባረክ ብለን የዛሬ ልዩ የበዓል ፕሮግራማችንን ጀምረናል ማለት ነው። እንግዲህ እንደሚታወቀው የኢድ አልአድሃ በዓል በመላው የእስልምና እምነት ተከታዮች ዘንድ በድምቀት የሚከበር እንደመሆኑ መጠን ዛሬ ደግሞ ለየት ያለ ቆንጆ ሆነ ከአሻም ቲቪ ጋር በመተባበር ልዩ የበዓል ፕሮግራም አዘጋጅተናል። እንግዲህ በመዓላችን እንደሚታወቀው ልዩ ልዩ የሆኑ እንግዶችን ይዘንላቸው ቀርበናል። እስኪ ከእንግዶቻችን መካከል እስኪ ጀባጀባ በይ። እሺ እንግዲህ የመጀመሪያው እንግዳችን ፕሮፌሰር አደም ካሚል ጋር ደስ የሚል ቆይታ አለን። ኢትዮጵያዊ ሙስሊም ላይ ልዩ ልዩ የሆኑ ባህሎች ምን ማንጸባረቅ ይቻላል፣ እንዲሁም ሀጅ የሚለውና ኢድ አልአድሃ ምንድነው የሚለውን መጀመሪያ ከቨር እናደርጋለን። እሱንም በመቀጠል ሁለተኛው እንግዳችን ጋር ከሐሰን መሐመድ ጋር ደግሞ ኢስላሚክ አርት እስላማዊ ኪነ ጥበብ ምንድነው የሚለውን ለየት ያሉ ቶፒኮች ይዘን መተናል። ከዛም በኋላ እንግዲህ ልዩ የበዓል ፕሮግራም አለን፣ እሱን ብታስተዋውቅ በጣም ጥሩ። እንግዲህ እሷ እንዳለችው ከዛ በመቀጠል ደግሞ ነሺዳና መንዙማ ደግሞ በኢትዮጵያ እስላሞች ዘንድ ምን ያክል ተወዳጅ እንደሆነና ምን እንደሆነ ስለ መንዙማ የምናወራበት ፕሮግራም ይኖረናል። እንዲሁም ደግሞ ልጆች ጥሩ የሆነ መንዙማ ያቀርቡልናል። በመሃል ደግሞ ልዩ የባህል ፕሮግራሞችን የምናካትት ይሆናል። እንግዲህ በያላችሁበት መልካም የኢድ አልአድሃ በዓል እንዲሆንላችሁ እንመኛለን። አብራችሁን ቆዩ ነው የምንለው። እንግዲህ አብራችሁን ቆዩ። የዛሬ አዘጋጅና አቅራቢዎቻችሁ እኔ ሪሃም መሐመድ እንዲሁም እኔ ቴድሮስ አምባቸው። በያላችሁበት አብራችሁን ቆዩ ስንል ግብዣችን ነው። የምንጀምረው እንግዲህ ይህንን መንዙማ በመጋበዝ ነው። አብራችሁን ቆዩ። تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. صمنا أياما أحلى الأيام يا ربي عائدها كل الأعوام. صمنا أياما أحلى الأيام يا ربي عائدها كل الأعوام. تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. الله ودولن لن يبلطو ككنات مهال ليون مرطو ولون مياسمر كودات زمن يدستاچن كأن زاري نوعيد. تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. أزنة فكر تلابسن يشجرنيان دجان كوكتن كلن من شرو ساق وديتا زارينو كانو ينياي دستاها. عيد مبارك عيد مبارك عيد مبارك عيد مبارك بابات مرقات እለቱ ደምቆ በእናት ፈገግታ ቤቱ ሞቆ በሕፃናት ለዛ ውብ ጨዋታ ልዩ ነው ቀኑ عيد ነው ደስታ. تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم
عيد مبارك علينا وعليكم تكبير ذكرو حسيت مرتو ارقات سكنت سلام ستو ليو منفس የሚያጭረው የደስታችን ቀን ዒድ ዛሬ ነው የደስታችን ቀን ዒድ ዛሬ ነው تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم مبارك عيد عيد 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 مبارك عيد ውድ ተመልካቾቻችን እንዲሁም ለመላው የእስልምና ሃይማኖት ተከታዮች በሙሉ እንኳን ለ1442ኛው የኢድ አልአድሃ በዓል በሰላም አደረሳችሁ። ኢድ ሙባረክ ብለን ፕሮግራማችንን እንጀምራለን። ዛሬ ልዩ ለኢድ መዝናኛ ፕሮግራም አንድ እንግዳ ጋብዘናል። እንግዳችንም ሐሰን መሐመድ ካዎ በመባል እርግጠኛ ነኝ አብዛኞቻችሁ ታውቁታላችሁ። ሐሰን መሐመድ ካዎ እንግዲህ በአረበኛ ቋንቋ ትምህርቱን በዛንዚባር ታንዛኒያ በቢኢዲ ሰርቷል። እንዲሁም ማስተርሱን በአዲስ አበባ ዩኒቨርሲቲ ፊሎሎጂ እንዲሁም በአሁኑ ሰዓት ፒኤችዲውን በኬፕ ታውን ዩኒቨርሲቲ ሂስቶሪካል ስታዲስ ላይ እየሰራ ነው የሚገኘው። የአረበኛ ቋንቋ ዲፓርትመንት ውስጥም በአዲስ አበባ ዩኒቨርሲቲ አስተማሪ ነው። እንዲሁም የሶስት ልጆች አባት ነው። የበለጠ ደግሞ እስኪ ሐሰን እንጋብዛለሁ ራሱንን እንዲያስተዋውቅልን እንዲሁም የዛሬ ቃለ መጠይቃችንን እንድንጀምር። ሐሰን በቅድሚያ እንኳን አደረሰህ፣ ኢድ ሙባረክ። እንኳን አብሮ አደረሰን። ጥሪያችንን አክብረ ስለመጣ በጣም እናመሰግናለን። እኔም አመሰግናለሁኝ ስለጋበዛችሁኝ። ቴንኪዩ። እሺ እስኪ የረሳሁት ነገር ካለ ራስን በደንብ ታስተዋውቀን። በደንብ ነው ያስተዋወቅሽው። በቂ ነው። ወደ ዋናው ጉዳይ ወደ ጉዳያችን እንገባለን። እሺ ዛሬ የምናወራው ስለ ኢስላሚክ አርት ወይም እስላማዊ ኪነ ጥበብ የሚለው ላይ ነው። እስላማዊ ኪነ ጥበብ እንዴት ይገለጻል? ወደ ሀገራችን ስናመጣው በምን ምን አይነት ፎርሞች እናየዋለን የሚለውን በዋናነት እሱ ላይ ሆናል የምናወራው ማለት ነው። እሺ ያው ኪነ ጥበብ በሁሉም ማህበረሰብ ውስጥ ያለ ነው። ከሰው ልጆች ጋር ተገናኝቶ ያለ ጥበብ ስለሆነ በተለይ አሁን ደግሞ ከሃይማኖቶች ጋር ጥሩ ቁርኝት ያለው ነገር ነው እና በእስላማዊ ጥበብም በእስልምና መስፋፋት ጋር ተያይዞ በእስልምና ውስጥ የተወለደ ያደገ የበለጸገ ነው እና ሰፊ ነው። እስላማዊ ጥበብ ሰፊ ነው። ለማብራራት እንዲመቸን ትንሽ ከፋፍለን ብናየው አዎ በሶስት እንየው። በሶስት አከፋፈል ልክፈለው። አንደኛው የቪዥዋል አርት የምንለው ይሄ የሚታየው የተግባር አርት የምንለው የጥበብ አይነት አለ። እሱን እመጣበታለሁ ምን ምን እንደሆኑ። ሁለተኛው ደግሞ የቃል አርት ብለን ብንከፍለው በአረብኛ አደብ ብለን የምንገልጸው ምንድነው? ያ ሞር ከጽሁፍ ጋር ይያዛል።
ጽሁፍ በሁለቱም መልክ በግጥምና በስድ ንባብ መልክ ያለውን እናያለን። በሶስተኛው ደግሞ ፐርፎርማንስ ነው። እዚህ ውስጥ መንዙማም ይገባል። በእርግጥ ሁሉም ጋር መግባት ይችላል፣ በስነ ጽሁፍ ውስጥ ይገባል። ግን ፐርፎርም ስለሚደረግ እዛ ውስጥ እናስገባዋለን ማለት ነው። ዋናው ሌሎቹ ላይ ይሄኛው ብዙ የተባለ ስለሆነ ሁለቱ ላይ እናወራለን። የመጀመሪያዎቹ ሁለቱን አጠቃላይ አካሄዱን ካየን በኋላ ወደ ሀገራችን በምን ምን እንደሚገለጹ እያየን እንመጣለን ማለት ነው። የመጀመሪያው ይሄ የቪዥዋል አርት የምንለው እስልምና ከተስፋፋ በኋላ በእስልምና ውስጥ የተወለደ ነው። የኢስላማዊ የምንለው ማለት ነው። ኖርማሊ በሁሉም ሶሳይቲ ውስጥ ያለ ነው። ግን እስልምና ከመምጣቱ ጋር ተያይዞ እስልምና የፈጠረው ነው ማለት እንችላለን። የእስልምናውን አይነት እሱ ከምን ጋር ነው የሚያያዘው? እስልምና ሲመጣ የመጀመሪያው ሰዎችን በፊት ከነበረበት የኑሮ ዘይቤ አዲስ ህይወት፣ አዲስ አስተሳሰብ ይዞ መጣ። ከእስልምና በፊት የነበረው የቃል ስነ ጽሁፍ ነበረ። አረቦች በጣም በቃል ይታወቃሉ። በግጥም በቃል የሚተላለፍ ማለት ነው። ግጥሞች በጣም የታወቁ ናቸው። ግጥም ብቻ አይደለም፣ ሌሎችም አይነት የጥበብ አይነቶች አሏቸው። ሰዎች በተሰባሰቡበት የኹጥባ የምንለው ሰርመን፣ እንደገና ጥበባዊ ንግግሮች የምንላቸው አሉ። እነዚህ ግጥሞች አይደሉም። እነዚህ ሁሉ በጣም ያላቸው ማህበረሰቦች ናቸው። ያ ማህበረሰብ እነዚህን ጥበቦች ተጠቅሞ ህይወቱን ይገልጻል፣ የአኗኗሩን ይገልጻል። ያው አርብቶ አደሮች ናቸው፣ በብዛት ይንቀሳቀሳሉ። ያንን ህይወታቸውን የሚገልጽ የግጥም አይነቶች በደንብ አብራርተውታል ማለት ነው። እስልምና ሲመጣ እነሱ እንግዲህ አረቦች የራሳቸው እምነት አላቸው። ከእስልምና በፊት ጣዖት ያመልካሉ፣ የተለያዩ ነገር የሚያመልኩት ነገር አለ። እስልምና ሲመጣ እነዛን ብዙ አስተሳሰቦች እምነቶችም ቀየረ። አዲስ እምነት ነው፣ ወይንም በተለያዩ ነቢያቶች የነበረ ከአረቦቹ ግን ሲያመልኩት ከነበረው የተለየ ወደ ሌሎቹ ነቢያቶች እነ አብርሃም እነ ነቢዩላህ ሙሳ እና ኢሳ ሲያስተምሩት ወደ ነበሩት መልእክት መጡ ማለት ነው። ከዛ ጋር ተያይዞ ብዙ የሚሰሩ ስራዎች አሉ፣ የሃይማኖታዊ ተግባራቶች አሉ። እሱን ማስተማር ሲጀምሩ ያ ተቀየረ። ስለዚህ እስልምና ገና ሲጀምር ሀ ብሎ ከምድርና ሰማዩ የተገናኘበት ወይንም ሰውና ፈጣሪውን ያገናኘው ቃል የመጀመሪያው ቃል አንብብ የሚል ነው። አንብብ ሰፊ ትርጉም አለው። ምን ያመላክታል? አሁን ይሄኛው ሲቪላይዜሽን ከኦራሉ ወደ ጽሁፍ ሲቪላይዜሽን የሚሸጋገር ነው የሚል ኦራሉን ሳይነካ እንዳለ የጽሁፍ ሲቪላይዜሽን የንባብ ሲቪላይዜሽን የሚያመላክት ነው። አንብብ የጌታን ስም የሚል ነው። የጌታ ስም ያለው ምን ላይ ነው? ገና ቁርአኑ አልተጻፈም። ስለዚህ ዓለምን አንብብ ነው። ዩኒቨርሱን አንብብ ነው። ዩኒቨርሱን ግለጽ ነው። እዚሁ ጋር ራሱ አርቱን ያመላክታል፣ ጥበቡን ያመላክታል ማለት ነው። እና የጌታን ስም አንብብ፣ እዛ ውስጥ አስተውል። ፈጣሪን ነው ፍጥረት ውስጥ የሚያነበው ማለት ነው። ምክንያቱም ፍጥረት ሁሉ ፈጣሪን ያመላክታል ወደዛ ስለሚያሳይ በዚህ ተገናኘክ። እዛው ላይ የጽሁፍም ተገልጿል። اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم يا متانبو ጌታ ያ ቀለምንም ያስተማረ የሚል እዚህ ጋር ጀመረ ማለት ነው። ስለዚህ ቁርአን በዚህ መውረድ ጀመረ። ቁርአን በሰው ህይወት ውስጥ ከፍተኛ ቦታ ስላለው የሚከበር ስለሆነ ተሟልቶ ከወረደ በኋላ ሰዎች ለንባቡ ቦታ እንደሚሰጡ ሁሉ ለራሱ ሜሴጁንም ቦታ መስጠት ጀመሩ። እሱን በጣም በሚከበር መልኩ ማስቀመጥ፣ በሚከበር መልኩ መጻፍ፣
ሚኒንግ አለ። ይህንን ሚኒንግ በጣም በተዋቡ ነገሮች ውስጥ ማስቀመጥ፣ የተዋበን ቃል ከተዋበ ፈጣሪ የመጣን በተዋቡ ነገሮች ማሳየት ማለት ነው። እዚህ ላይ ነው በጣም የተለፋውና ካሊግራፊ አረቢክ ካሊግራፊ የመጣው ይሄ አረብኛ ጽሁፍ ጥበብም የመጣው ከዚህ ጋር ነው። አብዛኛውን ቪዥዋል አርት ከዚህ ጋር ይያያዛል ማለት ነው። እንግዲህ ስለዚህ እነዚህ ቪዥዋል አርት የምንላቸው የተግባር አርቶች፣ የሚታዩ አርቶች በተለያዩ ነገሮች ላይ ይሄ የቁርአን መልእክት በብዙ ነገር ላይ ብቅ ማለት ጀመረ። ራሱ በመጽሐፉ ላይ ቁርአኑ ሲጻፍ በጣም ባማረ በተዋበ መልክ እንዲጻፍ ማድረግ። ሁለተኛ የቁርአን ውስጥ ያሉ መልእክቶችን ደግሞ በተለያዩ ነገሮች ላይ እንዲታዩ ማድረግ። ያ ምንድን ነው? ለምሳሌ የእንጨት ስራ ላይ ሊሆን ይችላል፣ በሮች ላይ ሊሆን ይችላል፣ ግድግዳዎች ላይ ሊሆን ይችላል። ስለዚህ እነዚህ አይነቶቹን ፎርሞቹን ብንገልጽ የእንጨት ስራዎች ላይ፣ የመስታወት ስራዎች ላይ፣ የቆዳ ስራዎች ላይ፣ የአርኪቴክቸር የድንጋይ ስራ ላይ እና እነዚህ ላይ በሙሉ የቴክስታይል የልብስ ምርቶች ላይ በመታየት ጀመሩ ማለት ነው። መልእክቱን ነው አሁን በተለያየ መልክ ያንን መልእክት ማስቀመጥ ማለት ነው። ይሄ ጥበብ የአንድ ሀገር አይደለም። እዛ ቢወለድም ኢስላሚክ አርት ወይንም የእስላማዊ ኪነ ጥበብ የምትዩ የሆነ የአረቦች ጥበብ ብቻ የምትዩ አይደለም። በጣም ከሀገር አንጻር ሰፊ ቦታን ይይዛል። ከዛ ጀምሮ እስከ ስፔን እስከ የአፍሪካ ሀገሮችን ሩቅ ኤዥያን እስከ ቻይና ያለውንም እነዚህ መልእክቶች በዛው በአካባቢያዊ መልክ እየያዙ ሎካላይዝድ እየተደረጉ ጥበቦቹ አሉ። እኛም ጋር ይመጣና የእኛም አካባቢ ሲመጣ በዚሁ መልክ በተለያየ መልክ እናገኘዋለን ማለት ነው። እዚህ ላይ ቆም ብለን ወደ ሀገራችን ስናመጣው ይሄኛውን ወደ ሁለተኛው እንመጣለን። የጽሁፉ ለምሳሌ በብዙ መልክ ልናየው እንችላለን። መሰረታዊ አሁን በመካከለኛው ክፍለ ዘመን ካሉን መረጃዎች በድንጋይ ላይ ያሉ ጽሁፎች አሉ። በጣም ያሸበረቁ ድንጋዮች፣ በጣም ተቦርቡረው የተሰሩ እንደገና የተለያዩ ዲኮሬት የተደረጉ የድንጋይ ስራዎች አሉ። እነዚህ ድንጋይ ስራዎች የመቃብር ቦታዎች ላይ የሚቀመጡ የትላልቅ ሰዎችን፣ የሱልጣኖችን፣ የአሊሞችን ቀብር ላይ የሚቀመጡ ድንጋዮች ናቸው። እነዚህ ድንጋዮች ላይ የሞቱበት ቀን ሞት ቀሪ የማይቀር ጉዳይ መሆኑን የሚገልጹ የቁርአን አንቀጾች የተጻፉባቸው ድንጋይ ላይ ስራዎች ቀጥለው እስከዛሬም ሄደዋል። በተለያየ መልክ ይገለጻሉ። ቀናቸው ያለባቸው አሉ፣ ቀን የሌለው አለ። በዛም ስለዚህ የመጀመሪያውን የድንጋይ ላይ እናገኛቸዋለን። የቀሩትን ደግሞ ህንፃዎች አሉ፣ የፈራረሱ ከተሞች፣ የድሮ ከተሞች። ለምሳሌ ወደ ይፋት ስትሄጂ ወደ ሰሜን ሀገራችን ሰሜን ምስራቅ ስንሄድ የይፋት ስርወ መንግስት የነበረበት ቦታ ነው። 13ኛው ክፍለ ዘመን የነበረ ገናና ሱልጣኔት እነሱ ሲኖሩበት የነበሩ መስጊዶች ፍርስራሾቻቸውን እናያለን እና የመስጊዱ ፍርስራሾች ላይ አካባቢ ላይ ያሉ ድንጋዮች ላይ የቀሩ ነገሮች አሉ። ራሱ አርኪቴክቸሩ አንዱ የአርቱ ክፍል ነው ማለት ነው። ወደ ምስራቁም ወደ ምስራቅ ኢትዮጵያ ስንሄድ እንደውም ቀጥሎ እስከ ሀረር የዘለቀ የዚህ ጥበብ እናያለን ማለት ነው። አሁን ሀረር ስትሄጂ የቀብር ላይ ቦታዎች ከድሮ ጀምሮ ያሉ አሁንም የቅርብ ጊዜ የአባዲር መካነ መቃብር ጋር ስትሄጂ በጣም ዲኮሬትድ የሆኑ ምናልባት ፎቶውን ካገኘሁኝ ልክልሻለሁ በሚገርም ሁኔታ ዲዛይን የተደረጉ ነገሮች እናያለን ማለት ነው። እንግዲህ በተለያየ መልክ እንደ ሳምፕል የፎርሞችን አይነት ማየት ችለናል። እነዚህ ነገሮች ቀጥለው ዛሬን ስንመለከት ቤቶቻችንን ስናያቸው ቤቶቻችን በእነዚህ ነገር ሸብርቀው እናያለን። የአላህን ስም በጣም በተዋበ መልኩ ተጽፎ
የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በተዋበ መልክ ተጽፎ ግድግዳ ላይ ሲቀመጡ ከዛ አልፈው ደግሞ የቁርአን አያዎች እንደ ፕሮቴክሽንም ስለሚታሰብ ለምሳሌ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ አያተል ኩርሲ የምንላቸው የቁርአን አያዎች አሉ። በጣም በቆንጆ ዲዛይን አሁን ህትመት ከመጣ በፊት ያለውን እናውራና ከውጪ የመጡትን ሳይሆን በአገር ውስጥ ባሉ ሰዎች የተሰሩትን ማለት ነው። ብዙ የዚህ አርት ላይ የተሰማሩ ሰዎች አሉ። በዚህ መልክ እናገኛቸዋለን። ለምሳሌ መስጊዶቹን ብንወስድ መስጊዶቹ ላይ ይህንን ስራ የሚሰሩ ሰዎች አሉ። በዚህ ስራ ላይ የተሳተፉ አንዳንድ መስጊዶች አዲስ አበባም ላይ ሄዳችሁ ሳምፕል ብትወስዱ ለምሳሌ የኮልፌ መስጊድ እንደ ሳምፕል መውሰድ ትችላላችሁ። ሌሎችም አካባቢዎች አሉ። ኤግዛምፕል ነው። እነዚህ ይህንን የሚያሳዩ ነው። ይሄ አርት መቀጠሉንና እስከዛሬ መኖሩን የሚያሳየን ነው። ይሄኛው አንዱ የመጀመሪያው ፓርት ነው ማለት ነው። ይሄ ቪዥዋል የሚታየው የጥበብ አይነት ነው። በአገራችንም ከድሮ ጀምሮ እስካሁን የቀጠለ። አሁን ግን እዚህ ጋር እንደው ስትል ነው ቅድም አሁን ከተፈጥሮ ጋር ስታወራና በእስልምና ውበት በተለይ ተፈጥሯዊ ውበት በጣም የሚደነቅ ነገር ነው፣ የሚበረታታ ነገር ነው። ግን አሁን ገና መጀመሪያም ቶፒኩን ስናነሳ ኪነ ጥበብ ብዙ ጊዜ ግን ስለ እስልምና ስናወራ ኪነ ጥበብ አይደለም መጀመሪያ ጭንቅላታችን ላይ የሚመጣው ነገርና አሁን የምትላቸውን ፕራክቲሶች ያው ይደረጋሉ። በተለይ ይሄ ካሊግራፊው በስነ ጽሁፍም ብዙ አለ እንጂ እንዴት ነው ላይክ በማበረታታት ደረጃ ኦር ባለሙያዎቹ በመወራረስ እሱ ላይ በሀገራችንም ስትመጣ የሆነ ኢንተርናሽናሊ እንዴት ታየዋለህ? ይሄ ኪነ ጥበብን ይሄ ሶስት ያልካቸውን ፎርሞች ሪኮግናይዝ ይደረጋሉ ወይ? አሁን ከእስልምና ጋር ስናወራቸው ብዙ ጊዜ እንግዲህ ይሄ ውበት የሚያደንቁ ሰዎች ውስጣቸው ስላለ ሁልጊዜ ከሱ ጋር ይኖራሉ። ሀሳባቸውንም በዛ መልክ ለሰዎች ለማቅረብ ይጥራሉ። እነሱ ፈጣሪዎች የዛ ነገር የፈጠራ ባለቤት ይሆኑና ሌላው ቪወር እና ሪደር ነው እነሱን ያነባቸዋል ማለት ነው። እነሱም ሜሴጅ በእነሱና በአንባቢያቸው መካከል ያው ቴክስት መላክ ነው፣ መልእክት ማስተላለፍ ነው፣ ውስጣቸውን ያለውን ነገር ማድረስ ነው። በአንደኛ ደረጃ የጥበቡ ሰዎች ነው የሚያደንቁት። ሁለተኛ ሰውም ያው በደንብ ተሰራጭቶ ባናገኘውም በተወሰነ ደረጃ አለ። ግን ያው ብዙ የተበረታታ ነገር ባይኖረውም በተወሰነ ሌቭል እናየዋለን ማለት ነው። በሰዎች መካከል እናየዋለን። እንዳልሽው መጀመሪያ ላይ ያነሳሽው ፖይንት ምንድነው? ውበት በእስልምና ላይ የሚበረታታ ነው። እሱ ላይ ትንሽ ወደ እሱ እንመለስና ሐዲስ አለ ኢነላህ ጀሚሉን ዩሂቡል ጀማል። አላህ ውበት ነው፣ ውብ ነው፣ ውበትን ይወዳል። ምክንያቱም ይሄ ዩኒቨርስ የተፈጠረበት የተከወነበት መንገድ በጣም ውብ በሆነ መንገድ ነው። አንድ የጥበብ ስራ ባለቤት ምንድነው ጥረት የሚያደርገው? ይሄንን የሚገልጸው ነገር ተፈጥሮን ለማሳየት ነው ጥረት የሚያደርገው። ያ በፈጣሪ የተዘጋጀውን እሱን ማሳየት ነው ጥረት የሚያደርገው። ጥበብ የሚያሳየው ነገር ዋናው ዓላማው ከዲፊኒሽኑም ብንነሳ ዩኒቨርሱን፣ ህይወትን፣ ነፍስን፣ ስለ ሰውን ማለት ነው በአጠቃላይ የሚገልጽ እነዚህን በደንብ አድርጎ አውጥቶ ለሰው ለራሱ የሚያሳይ ነው። እነዚህ ላይ ነው ፎከስ የሚያደርገው እና እነዚህን ነገሮች ውበት በተሞላበት መልኩ ተፈጥሮ ውበትን ባሳየችበት መልክ ያንን ኢኮ የዛ የተፈጥሮ ኢኮ ማሳየት ነው። እዚህ ጋር ቆም ብለን አንድ ፕሪንሲፕል እስልምና ውስጥ እነዚህ ነገሮች ሲበረታቱ የማይፈቀድ ነገር አለ፣ የሚፈቀድ ነገር አለ። ምን አለ? እስልምና ውስጥ ተውሂድ የምንለው አለ፣ የፈጣሪ አንድነት። ፈጣሪ አንድ ነው፣ የሚመስለው የለም። ይሄ የእስልምና ህግ ነው፣ ቋሚ። ሁልጊዜ ሁሉም የጥበብ አይነት ከዚህ ፕሪንሲፕል አይወጣም።
የሚመስለው የለም ስለሚባል የሰው ልጅን በስክላፕቸር ወይም በተለያዩ መንገዶች ቀርጾ ማሳየት አይፈቀድም። የሰው ቅርጽ አይፈቀድም። የተፈጥሮ እንስሳቶችንም በዛ መልክ መስራት አይፈቀድም። ኮንሰፕቱ ከምን ጋር ነው? ከፈጣሪ ጋር የፈጣሪ ትልቁ የፈጣሪ ጥበብ የታየበትን ፈጣሪ ይሄ ሰው ፈጣሪ ለመምሰል የሚያደርገውን ጥረት ወደዛ የሚሄድ ስለሆነ ያንን ለማገድ ነው። ፈጣሪን የሚመስል ነገር ማንም የለም የሚለውን ለማሳየት ነው። ሁለተኛ እስልምና ሲመጣ የተዋጋው ነገር አለ። የጣዖት ማምለክ። ጣዖቶቹ የሚሰሩት ከተለያዩ ድንጋዮች፣ ከእንጨቶች፣ ከምናምን ነው። ስለዚህ በእስልምና ጥበብ ውስጥ የገባው ነገር ይሄንን አስወግዶታል። ቅርጻ ቅርጾችን የፍጥረቶችን ቅርጻ ቅርጾች የሰው እና የአኒማል ወጥቶ ወደ ኔቸር ወደ ተፈጥሮ ሌሎች ላይ ነው በብዛት የሚገለጸው። ስለዚህ በጣም ካሊግራፊ ሊወጣ የቻለው በዚህ ነው። ሰው ውስጡ ያለውን የጥበብ እምቅ ክህሎት በኃይለኛው መልክ ሊያወጣ የቻለው የአረቢክ የምንለው ወይንም እስላማዊ ጥበብን በጣም ሊያጎላ የቻለው በዚህ ምክንያት ነው። በዛ ሰውም ስለማይገለጽ አኒማሎቹንም ስለማያሳይበት እዚህ ላይ ችሎታውን በደንብ አሳይቶበታል ማለት ነው። ስለዚህ ይሄ አንድ ፕሪንሲፕል ነው፣ ቋሚ ፕሪንሲፕል ነው። ሁለተኛው ነገር ምንድነው? ካራክተሪስቲክሶቹ ባህሪያቶቹን ካየን ብዙ ነገር ይቀበላል፣ ከብዙ ስልጣኔዎች ይወስዳል። ፍሌክሲብል ነው። እዚህ ጋር ቋሚ ነገር እንዳለ ሁሉ ፍሌክሲብል ነው። ይሄ ካልተነካ ከዋናው መሰረት የሃይማኖቱን እሴቶች የማይነኩ ነገሮች እስከሆነ ድረስ ይቀበላል። እስልምና በተስፋፋባቸው አገሮች ሲሄድ የዛን አካባቢ ኤሌመንቶች ያስገባል። ከቤዛንታይን አስገብቷል። ወደ የሄደበት ወደ ቻይና ስትሄጂ ራሱ አርቱን ስታዩ የዛን አካባቢ ነጸብራቅ እንደሆነ ትመለከቻለች። ወደኛ ሀገርም ስትወጪ የኛን ላንድስኬፕ የኛን ቶፖግራፊ ነው የሚመስል ነገር ነው ወጥቶ የምታዩ ማለት ነው። እና በዛ መልክ ነው የሄደው። ከውበቱ ጋር ያችን ልጥቀስ ብዬ ነው። ኦኬ። ስለዚህ እስኪ አሁን ይሄን እስላማዊ ስነ ጥበቡን ወደ ሀገራችን ስናመጣው ምን አይነት ቅርጽ ይዟል? ምን አይነት ፎርሞች ይዟል? ከኢትዮጵያው ከሀበሻውን ካልቸር ሲይዝ እኛ ጋር ያው አብዛኛው እንግዲህ እነዚህ ነገሮች ሄዱ ሃይማኖቱን ማገልገል ላይ ነው። እስላማዊ ስንል ሁልጊዜ እስልምናን ሃይማኖት በደንብ ለማስረጽ የሚያገለግል ነው። አልሴም ታይም ግን ከዛም ያልፍና ህይወት ውስጥም ገብቶ ሰዎችን ያገለግላል። በብዛት እዚህ ጋር ቆም ብለን በጣም ሀገራችን ላይ በጣም እንትን ያለውን ጎልቶ የታየውን ብንመለከት የቡክ ሜኪንግ የመጽሐፍ አርት የመጽሐፍ ስራ አርት በሁለት መልክ እናገኘዋለን። እሱን እዚህም እዛም ይገባል። ቅድሙ ጋር እዛ ላይ አንዱ መጽሐፍ ሁለቱንም ነገር ሁለት ቦታ ይገባል። አንደኛው ቪዥዋል አርት ውስጥ ይገባል፣ ሁለተኛው ደግሞ ስነ ጽሁፍ ውስጥ ይገባል። ለምን? የተለያየ ክህሎት ስላረፈበት ቴክስቱ ላይ አንዱ ቴክስት ላይ ሁለት የተለያየ ክህሎት ነው የሚያርፈው። ለምሳሌ አሁን ቆም ብለን የመጽሐፍ ስራ የመጽሐፍ ዝግጅት ላይ ስንሄድ ሁለት አይነት መጽሐፎች አሉ። አንደኛው መጽሐፍ እስልምና በየገጠሩ ሰው እንዲማር መማሪያ መሳሪያ ያስፈልገዋል፣ መጽሐፍ ያስፈልገዋል። ያንን ፍላጎት ለማሟላት መጽሐፍቶች ኮፒ ይደረጋሉ፣ የተለያዩ ሳይንስ ላይ ማለት ነው። ለምሳሌ ህግ ላይ ፍቅህ የምንለው፣ ሐዲስ ላይ የነብዩ ንግግሮች፣ ራሱ ቁርአን መጀመሪያ ለመጀመር የቁርአን ትርጉሞች፣ ወደ ሌላ ህይወት ሰውን ሊያገለግሉ የሚችሉ ደግሞ ህይወት ውስጥ የሚገቡ የሳይንስ አይነቶች፣ ለምሳሌ ህክምና፣ የበሽታ አይነቶች፣ የበሽታው መድኃኒቶች የሚያብራሩ የመጽሐፍ አይነቶች፣ ከጊዜ ጋር ጊዜን ኮንትሮል ለማድረግ አስትሮኖሚ መጽሐፎች፣ እነዚህ
ትምህርቶች ናቸው። ገጠር ውስጥ ተማሪዎች የሚማሯቸው የትምህርት አይነቶች ናቸው። በሀገራችን ነው ያሉ ሁሉም ኮርነር ላይ አሉ። ከዳር እስከ ዳር እነዚህ ትምህርቶች ይሰጣሉ። አሁን እያነሱ ቢሞጡም ማለት ነው። እና እነዚህ የሁለተኛው የጥበብ አይነት ያልነው የስነ ጽሁፍ ውስጥ ከተናቸው። ከነዚህ ውስጥ ለምሳሌ ግጥሞች አሉ። ግጥሞች ይጠናሉ። ግጥሞች ልጆች ይማራሉ፣ ያዘጋጃሉ፣ ፐርፎርም ይደረጋል። ከዛ ወደ መንዙማ እንደምንለው ይቀየራል። ግን እዚህ ጋር ካሉት መጽሐፍቶች እነዚህ ኮፒ የሚደረጉት ብዙ ትኩረት ሳይሰጣቸው ብዙ ሳይጨነቁ ለስራ የሚውሉ የመጽሐፍ አይነቶች አንድ። ሁለተኛው ደግሞ በጣም ተጨንቀው ተጠበው ውበት ለማምጣት በጣም የሚጨነቁባቸው መጽሐፎች አሉ። እነዚህ በተለይ ሁለት ናቸው። አንደኛው ቁርአን ራሱ ነው። ቁርአንም እንደ ዝም ብሎ አይጻፍም። ተማሪዎች ለማንበብ ያህል የሚጽፉት አለ። ግን ኖርማል ሌላው መስጊድ ውስጥ የሚቀመጥ ትላልቅ ሰዎች ለስጦታ የሚሰጥ ሱልጣኖች ጋር የሚቀመጥ የቁርአን አይነቶች በጣም ብዙ ተጠበው የሚሰሩት ስራ ይታይበታል። እዚህ ጋር ሁለት አይነት ሰዎች ነው እሱ ላይ ኢንቮልቭ የሚያደርጉት። ይሄኛው አይነት ጥበብ ይሄን ለምሳሌ ሐረርን ወስደን ማውራት እንችላለን። የሐረር የሚሰራ ቁርአን እንደውም ጥናት ተደርጓል። የሐረሪ አርት የቁርአን ጥበብ ላይ አንዲት አሜሪካዊ ሰርታለች ዶክተሬቷን። እና ይሄኛው እዚህ ጋር ይሄኛው ጥበብ ኮፒ የሚያደርገው ሰውዬ አለ፣ በቆንጆ እጅ ጽሁፍ ካሊግራፈር አለ። ያን ካሊግራፊ ደግሞ ዲኮሬት የሚያደርግ አለ። የተወሰኑ ፔጆች አሉ ዲኮሬት የሚደረጉ። ይሄ አረብሲክ አይነት ትራዲሽን እዚህም ስላለ ማለት ነው። ያንን ማስዋብ ለምሳሌ የሚዋቡ የቁርአን ክፍሎች አሉ። እነዛ የሚዋቡ የቁርአን ክፍሎች ምንድናቸው? ሱረት አልፋቲሃ አለ መጀመሪያው፣ ሱረት አልበቀራ አለ መጀመሪያው። እያንዳንዱ የቁርአን መጀመሪያዎቹ ቢጊኒንጉ መሀል ላይ የተለያዩ ዲዛይን ተደርጎ ሜዳሊያን ያላቸው በብዙ ዲዛይን የሚሰሩ የጥበብ አይነቶች አሉ። እነዚህ እንደ መገለጫ የምንጠቅማቸው በጣም ይሄንን ጥበብ ስንመለከታቸው ብዙ መልክ አላቸው። ለምሳሌ የፍላወር እነዚህ ላይ የሚያርፉት የጥበብ ስራዎች አበባ መልክ ያላቸው አሉ። ከተፈጥሮ ነው የሚወጡት። ቅጠል መልክ ያላቸው አሉ። እንደገና ሌላ ከተፈጥሮ ደግሞ ወጣ ብለው ትልቅ የሚታየው የፀሐይ በሌላው ዓለም የሚታወቁ ናቸው። ሸምሳ የምንለው ዲዛይን ፀሐያማ የፀሐይ ጨረር የሚያሳዩ የዲዛይን አይነቶች አሉ ማለት ነው። እነዚህ ዲዛይኖች የሚታዩበት ነው። ስለዚህ ምናልባት ጸሐፊው በእርግጠኛ ያልሆን ነው እንግዲህ ጥናት ይፈልጋል። ማን ነው የተሳተፈው? ሁለት የተለያዩ ባለሙያዎች ናቸው እዚህ አንዱን መጽሐፍ ማዘጋጀት ላይ የተሳተፉት ወይስ አንዱ ሰው ነው ራሱ ሁለቱን ያለው? ገና ሶስተኛ አርት ይመጣል፣ ባይንዲንጉ ይመጣል። እሱ ሌላ አርት ነው፣ ሶስተኛ አርት ነው። አንድ መጽሐፍ ላይ ማለት ነው ቁርአን ላይ ሶስት የተለያዩ የጥበብ ስራዎች እናያለን። ራሱ የፊደሎቹ አጣጣል ቅድም እንዳልኩ ልድገመውና፣ ሁለተኛው የተወሰኑ ፔጆችን የቁርአን ፔጆችን ማስዋብ ማሸብረቅ ሁለተኛው አርት ነው። እሱ ሌላ ፎርም አረብሲክ የምንለው አይነት ማለት ነው። ሶስተኛው ከቨሩን ሲሰራ ከቨሩ ዝም ብሎ አይሰራም። በጣም ውብ በሆኑ ቆዳ ተዘጋጅቶ የቆዳ ስራ ላይ እውቀት ያላቸው ቆዳው ከተዘጋጀ በኋላ ደግሞ ቆዳውን ማስዋብ ባይንዲንግ የምንለው ቡክ ባይንዲንግ በጣም የተለየ ነው። ሐረር በተለይ በዚህ በጣም ትታወቃለች። አንድ አሳሽ ነበረ፣ የእንግሊዝ አሳሽ ወደ 1850ዎች ውስጥ ሐረር ይገባ ለመጀመሪያ ጊዜ ከፈረንጆች ውስጥ በጣም ተደንቆ ከፐርሺያን ውጪ የሚያክለው የለም ነው ያለው፣ የሚስተካከለው የለም ብሎ ያደነቀው ጥበብ ነው። ብዙ ሀገሮችን አልፎ የመጣ ነው። ብዙ ሀገር አይቷል ሲመጣ። ያንን ሁሉ ኮምፔር አድርጎ ሐረር ላይ ሲመጣ የፐርሺያን ብቻ ነው ምናልባት የሚበልጣቸው ነው ያለው። እና ይሄንን አርት
በዛ መልክ የሚደነቅ አርት መሆኑን እናያለን ማለት ነው። ስለዚህ በሀገራችን ይሄንን ብንመለከት ቅድም የድንጋዩን ስለተመለከትን በዚህ መልክ እናገኘዋለን ማለት ነው። ይሄ ቪዥዋል አርቱን ሲያሳየን እንግዲህ ወደ ሁለተኛው መምጣት እንችላለን። ሁለተኛው የጥበብ አይነት ይሄ የስነ ጽሁፉ ላይ ማለት ነው። እዚህ ላይ ጥያቄ ከሌለሽ የመጀመሪያው ላይ ይሄኛውም በደንብ አይ ቲንክ ከቨር አድርገነዋል። አዎ ስነ ጽሁፉ ላይ ውድ ተመልካቾቻችን ዛሬ አሁን እንግዲህ የተመለከታችሁት ያላችሁት የ1442ኛው የኢድ አልአድሃ በዓል ልዩ ፕሮግራም ነው። ከአፍታ ቆይታ በኋላ እንመለሳለን።